ጤና ይስጥልኝ ውድ ኢትዮጵያውያን በያላችሁበት ሰላማችሁ ብዝት ይበልልኝ። በዛሬው መረጃዬ ታዋቂው የኦሮምኛ ዘማሪው ፈራኦል ሞሲሳ ወደ ቤተክርስቲያን የተመለሰበትን ከባድ ሚስጥር አውጥቷል። ከራሱ አንደበት ታዳምጣላችሁ። ከንግግሩ አንጻር ደግሞ ከወቅታዊው የአቡነ ገብርኤል ትምህርት ጋራ ምን አገናኘዋል የሚለውን የራሳችሁን ትዝብት መውሰድ ትችላላችሁ። እኚህንና የመሳሰሉትን እውነተኛ መረጃ ለማግኘት ሰብስክራይብ እና ሼር በማድረግ ለብዙዎች እንዲዳረስ አድርጉልኝ። በቀጥታ ወደ አወጣው ሚስጥር እንሄዳለን። ሚስጥሩን ያወጣው በኦሮምኛ ቋንቋ በዋልዳ ዱክ ቦታ ጠቅላላ ስብሰባ ላይ በመሆኑ በኦሮምኛ የተናገረውን በአማርኛ ተርጉሜላችኋለሁ። በቀጥታ ወደ አወጣው ሚስጥር እንሄዳለን። እስከ መጨረሻ ተከታተሉ። አቲ ከንገራ ኬቲ ቦሳ አንከልካን ኬቲ ቦጀ እየደና ኮንኮ አንተ የሆድህን እኔ ጥርሴን እስቃለሁ አለ አያቴ። ኢስ አራሚቲ ከኒም ቦዋን ኢስ ቦሪ ነገድሲ እኔ ለዛሬ አይደለም የሚያለቅሰው የነገው ያሳስበኛል። ባይዘወይ ከኒም በተስካነት ዲቢኤ ነይላለናን ይሮ ከነት በተስካና ፈንጅራችሁን ቀበጀዴ ጃለለቱነ ዲቢስ በነገራችን ላይ ወደ ቤተክርስቲያን የተመለስኩት ስለሚመለከተኝ በዚህ ጊዜ ለቤተክርስቲያን መኖር አለብኝ ብዬ ነው። ፍቅር ነው የመለሰኝ። ከማንም ምንም ፈልጌ አይደለም። ስለዚህ ያለው መፍትሄ አንድና አንድ ነው። ኢንስ ማይን የናን ክርስቶስን ፉልዱረት ይላሉ ድዋ እርሱ ምንድነው ከተባለ ክርስቶስን ወደፊት ማየት ብቻ ነው። ከናነችን ጄ ቀምጡ አመስል ከኔ ኦሮሚያት ሲንበብኒ ከምቢያዩ በተስካኒ ማታን ቀበም ገረሜ ቀትዲ ገሜራ ወረ ፍለተኒ በወንቱን ወገናይራ ወልቆሬ ነሚ ወልቆሬ ወልጀጃጅራ ከዚህ በኋላ አንረበሽም። እናንተ ለኦሮሚያ ትጨነቃላችሁ። የሰዎቹን ቤተክርስቲያን እኮ ራሱ ተይዟል። ወደ ስንት እየፈረሰ ነው። መርጦ አልቃሽ የሆኑ ሰዎች ናቸው እየመሩን ያሉት። ሰው ተፈላልጎ እየተወዳደሰ ይገኛል። ቤተክርስቲያናችን በፊቷ ትልቅ ፈተና ነው ያለባት። ካለፈው ይልቅ የፊታችን በጣም ከባድ። በብሔር መከፋፈሉ እንደውም ኦሮሚያ ትንሽ ተረጋግቷል። እግዚአብሔር ከኛ ጋር ነው መሰለኝ። የኛ እንዲያውም ጥሩ ነው። የሚበልጠው ነው አስቸጋሪ እየሆነ ያለው። እየተከፋፈሉ ነው። መፍረስ እየመጣ ነው። ይህ መፍረስ ደግሞ ቤተክርስቲያናችን ወስዶ መውደቅ አይችልም። እግዚአብሔር ነው ይህንን ቤት የሚጠብቀው። ለንግግር ሳይሆን ይህ እውነት ነው። ስለዚህ መካከለኛችን የሆነውን ያን መያዝ አለብን። ይህንን ማናደርገው ከሆነ መፍትሄ አናገኝም። ለዚህ ደግሞ መካከለኛው የጥፋት ስራ የሚሰራው ፍንፍኔ ከተማ ነው። መቆራረጥ የሌለው ትላልቅ መርሃ ግብር በሳምንት ካቃታችሁ ደግሞ በዚህ ከተማ ውስጥ በወር ዘርጉ። በስተን ወንጌል በሚሰበክበት ቀን የእግዚአብሔር ቃል ከፍ ብሎ ከፖለቲካና ከተለያየ ነገር ነፃ ሆኖ አገልግሎታችንን ስናሳድገው ያኔ እንፈራለን። ከምናገረው ይልቅ ዝም የሚለው ይፈራል። ባለፈው እዚህ ከተማ ውስጥ በነበረን ግብ እኔ በጣም ፈራሁ። እኔ ከተሰደብኩበት ስድብ ይልቅ በጣም የፈራሁት በኦሮሚያ የሆነ ነገር ይሆንን ብዬ ፈራሁ። ግን የኦሮሞ ሕዝብ ዝም ብሎ እድገቱን አሳየ። በቃ ዝም በማለቱ የኛ ሰው ሄዷል ማለት ነው። ዝምታችን ትልቅ ነገር ይሆናል። ዝም አልክ ማለት በለጥክ ማለት እንጂ ተሸነፍክ ማለት አይደለም። ስለዚህ እዚህ ከተማ ውስጥ መፍጠር ያለብን ትልቁ ግፊት መታየት አለብን። ለቹ ቀን ነጀቹን ሸንታቱ ነንታቱ ሰጀዱታና ይጆዳ ቶኩማን ጀደሙ ይሰዳ አፋን ምቲ ፌስቡክ ይረተማ ነሚ ወልዱብታ ማና ፌስቡክ ይረቲ ዴቢን ከዲና ሶካ ብረደርባ ትዊተር ይፈረገላ ለጋቲ ፌስቡክ ነምበሮ ባየ ወልተጀረብ ሶታ አጅረዋን ታይፍ ኮሜንቲ ላልቱ ታናን በደኒቱ እኒ ላሊና ባየን እንደ ከሰን ጃለዳ ቦሪፍ ገሩ መነ ክርስቲያና ኬኛ ፊያዱ ቀምና አደራ ከሰን መነ ክርስቲያና ኬኛ ከንጩፋምኔ እብፈማ